ሰላም ሰላም እንኳን ወደ ዛሬው የሥነ ጽሑፍ ዳሰሳችን በሰላም መጣችሁ። ዛሬ የምንመለከተው እጅግ በጣም ልብ የሚነካ እና ስሜትን ሰርስሮ የሚገባ አንድ ድንቅ ሥራ ነው። ይሄ በ2017 የተጻፈ ግጥም ከአንድ ግለሰብ ጥልቅ የልብ ስብራትና የጨለማ ስሜት ተነስቶ እንዴት ወደ ጋራ መንፈሳዊ ድነትና የብርሃን ጉዞ እንደሚያመራ በጥልቀት እንመረምራለን። ዝግጁ ናችሁ? አብረን እንጓዝ። እሺ፣ ገጣሚው ገና ከመጀመሪያው እንዴት ትኩረታችንን እንደሚስብ እንመልከት። አትንገረኝ ፍቅርሽን፣ አትንገረኝ መውደድህን፣ አትንገረኝ ማሰብህን ይላል። ይሄ በጣም ጠንካራ ፊት ለፊት የሆነ ጅምር ነው። ዝም ብሎ በከንፈር የሚነገር ላይ ላዩን የሆነ የውሸት ፍቅር አልፈልግም እያለ ነው። እኔ የተራብኩትን እኔ ያጣሁትን መቼ ሳትኩትና ሲል በውስጡ ያለውን ክፍተት ጠንቅቆ እንደሚያውቅና ባዶ ቃላት ሊሞሉት እንደማይችሉ በግልጽ ያስቀመጠ ነው። ክፍል 1 የውሸት ፍቅርን መቃወም። ታዲያ እዚህ ጋር ገጣሚ የሚያነሳቸው ጥያቄዎች በጣም የሚገርሙ ናቸው። ዝም ብሎ እወድሃለሁ የሚል ቃል አይደለም የሚፈልገው፣ የተግባር ማረጋገጫ ነው። አሳየኝ ፍቅርህን፣ አስጠናኝ ልብህን፣ ገፈጭ ጨለማህን ይላል። የሰውን ልብ ብቻ ሳይሆን ያንን በውስጥ የተደበቀ ገፈጭ ጨለማ ጭምር ማየት ነው የሚፈልገው። ይህ ማለት ምን ማለት ነው? የራሱን የውስጥ ረሃብ በሚገባ ያውቃል። ስለዚህ ሌላውም ሰው ህመሙን፣ እውነታውን አውጥቶ እንዲያሳየው ነው አጥብቆ የሚጠይቀው። የውሸት ብርሃን አይፈልግም፣ ፍጹም የሆነ እውነተኛነትን ነው የሚሻው። እዚህ ላይ ግን አንድ ትልቅ ጥያቄ እናነሳለን። ገጣሚው ይህን የውሸት ብርሃን እንዲህ አምርሮ መቃወሙ በውስጡ ስላለው ጥልቅ የህሊና ትግል ምን ይነግረናል? ይህ ጥያቄ ከግል ድንበር አልፈን በቀጣዮቹ ስንኞች ውስጥ ወዳለው ጥልቅ የውስጥ ስቃይና መረበሽ እንድንገባ መንገድ ይከፍትልናል። ክፍል 2 የጨለማው ስቃይ። ይሄኛው ጥቅስ ደግሞ ምን ያህል ኃይለኛ እንደሆነ ተመልከቱ። ስጋን አደልቦ እንደ ፊኛ ነፍቶ ልብን አሳዝኖ ነፍስን ነጥሎ ገድሎ ይላል። በጣም የሚገርም ንጽጽር ነው። በአንድ በኩል ስጋ እንደ ፊኛ ሲነፋ፣ በሌላ በኩል ደግሞ ልብ ያዝናል፣ ነፍስ ትሞታለች። ውጫዊ የሆነን የውሸት ድሎትና የውስጥን መንፈሳዊ ውድቀት በሚገርም ሁኔታ ነው ስዕል አድርጎ የሚያሳየን። ይሄ እንግዲህ የግጥሙ ዋነኛ ተቃርኖ ቁልጭ አድርጎ ነው የሚያሳየው። በአንድ በኩል ውጫዊ የሆነ እንደ ፊኛ የተነፋ እና በተደናበረ ኑሮ ውስጥ ያለ የደለበ ስጋ አለ። በሌላ በኩል ደግሞ የተሰበረችን ነፍስ እናገኛለን። ልቧ የጨለመ፣ አእምሮዋ የተዘጋ፣ እናም ነፍስን ወደ ሲኦል ለግዞት አሰልፎ እንደሚለው ወደ ከፋ ስቃይ የተወረወረች ነፍስ። ውጫዊው አካልና የውስጣዊው መንፈስ አሳዛኝ መለያየት ማለት ይሄ ነው። እንግዲህ ይህ የውስጥ ስቃይ ጣሪያ ሲነካ የግል ህመም እንዴት ወደ የጋራ ጩኸት ይለወጣል? የገጣሚው የግል የልብ ስብራት ቀስ እያለ ወደ ማኅበረሰባዊ ዋይታ እና የጋራ ብሶት ሲያድግ እናያለን። ክፍል 3 አስቸኳይ የጋራ ጥሪ። እዚህ ጋር የግጥሙ ቃና ድንገት ይቀየራል። ገጣሚው ወገኔ ንቃ አምፅ በጨለማ ይላል። ይህ ተራ ጥሪ አይደለም፣ ጨለማ ውስጥ ሆኖ የሚደረግ የአመፅ ጥሪ ነው። ለምን ቢባል ሰቆቃው ተትረፍርፏል፣ ጽዋው ሞልቶ ገንፍሏል። የጋራ ስቃዩ ከደጅ ደርሷል። ጊዜው እያለቀ ነው እያለን ነው። ታዲያ ወሳኙ ነጥብ ምንድን ነው? ማኅበረሰቡ በውሸትና በማስመሰል ተውጧል። መከራን ደርድሮ የስንቷን ሕይወትን አጎሳቁሎ እንደሚለው ችግሩ ተደራርቧል። አእምሮ በውሸት ወዳጆች ተጨሟልቋል። እናም ገጣሚው ወገኔ፣ ወዳጄ፣ የሀገሬ ልጅ፣ የወንዜ እያለ ሙሉ በሙሉ በጨለማ ከመውጣቸው በፊት አሁኑኑ መፍትሔ እንዲፈልጉ አጥብቆ ይመክራል። ታዲያ ይሄን ሁሉ የሞላ እና የገነፈለ ጨለማ ለማስቆም መፍትሄው ምንድን ነው? ይህ ጥያቄ ወደ መጨረሻው እና ወሳኙ ጭብጥ ይወስደናል። ይሄ ጣሪያ የነካ የብስጭት ስሜት እንዴት መፍትሄ እንደሚያገኝ አሁን አብረን እናያለን። ክፍል 4 መንፈሳዊ ድነትን መፈለግ። ሰዓቱ አሁን ነው። ጨለማን ማሰረጊያ፣ የሲኦልን ደጅ መዝጊያ ቁልፍ መቀበያ ይለናል ጽሑፉ። የዚህን ቁልፍ ዘይቤያዊ አገላለጽ ልብ በሉ። ገጣሚው ይህን ከባድ ስቃይ እና የመንፈስ ውድቀት በዘላቂነት ለመዝጋት ያለው ብቸኛ አማራጭ ይህን መንፈሳዊ ቁልፍ መቀበል ነው ብሎ ያምናል። እንግዲህ ገጣሚው ያስቀመጠው የድነት መንገድ በደረጃ ሲታይ በጣም ግልጽ ነው። አንደኛ የጌቶቹን ጌታ ልብ ከፍቶ ማድመጥ፣ ሁለተኛ እንደ ማርያም ተግቶ በሚለው መሠረት የጽናትና የእርጋታ ምሳሌ መሆን፣ ሦስተኛ ደግሞ ነፍስን ከሥጋ ማዋሃድ፣ በመጨረሻም የሲኦልን ደጅ የሚዘጋውን ቁልፍ ተቀብሎ በእጅ ማድረግ። እዚህ ጋር ነፍስን ከሥጋ አዋህዶ የሚለውን ሐሳብ ትንሽ በጥልቀት እንየው። ቅድም መጀመሪያ ላይ ያየነው ያደለበው ሥጋ እና የሞተችው ነፍስ መለያየት ነበር አይደል?
ይህ መንፈሳዊ መዋሃድ ግን ያንን የተሰበረ እና የተከፋፈለ ማንነት ወደ አንድ ቅዱስ ስምምነት ያመጣዋል። የጌታን መንፈስ ተዋህዶ የመላእክቱን ድምፅን ሰምቶ በማለት ለዚያ ለከፋው የውስጥ ሕመም ቀጥተኛ የሆነ የፈውስ መልስ ይሰጠናል። ወደ ማጠቃለያችን ከማምራታችን በፊት ይህ ግጥም በ2004 ዓመተ ምህረት የተጻፈ መሆኑን መገንዘብ ተገቢ ነው። ይህ ዘመን ተሻጋሪ የሆነ መንፈሳዊና ማህበራዊ ጩኸት በዚያን ጊዜ የተጻፈ ቢሆንም መልእክቱ ግን ዛሬም ድረስ ሕያውና ኃይለኛ ሆኖ እናገኘዋለን። ለመጨረሻ ጊዜ ይህን አሳሳቢ ጥያቄ እናንሳ። ሥጋችንን እና ነፍሳችንን የምናዋህድበት ያ ቁልፍ ቢሰጠን እኛ በውስጣችን ያለውን የሲኦል ደጅ ቆልፈን ለመዝጋት ዝግጁ ነን? የውሸት ፍቅርን ከመጥላት ተነስቶ በማኅበራዊ ጩኸት አልፎ እውነተኛ መንፈሳዊ ሰላምን እስከ ማግኘት የዘለቀው የዛሬው ዳሰሳችን ይህን ይመስል ነበር። ይህ ትንተና ስለ ሰው ልጅ ጥልቅ ስሜት የተሻለ ግንዛቤ እንደሰጣችሁ ተስፋ አደርጋለሁ። በቀጣይ ሌሎች ሥራዎችን ይዘን እስከምንገናኝ ቸር እንሰንብት።